እንግሊዝኛ ላይ እንዴት አረፍተ ነገሮችን መመስረት እንችላለን፣ በምን አይነት መንገድስ ይመሰረታሉ የሚለውን እናያለን። እንግሊዝኛ ላይ 4 አይነት አረፍተ ነገሮች አሉ ማለት ነው። ሲምፕል ሴንቴንስ፣ ኮምፓውንድ ሴንቴንስ፣ ኮምፕሌክስ ሴንቴንስ እና ኮምፓውንድ ኮምፕሌክስ ሴንቴንስ ይባላሉ ማለት ነው። ሲምፕል ሴንቴንስ ማለት a group of words that has one subject and verb እንዲሁም ተጨማሪ ኢንፎርሜሽን ሊይዝ ይችላል ማለት ነው። ስለዚህ ሲምፕል ሴንቴንስ ሰብጀክት ፕላስ ቨርብ ፕላስ ኦብጀክት። ሰብጀክት ማለት የድርጊቱ ባለቤት፣ ቀጥሎ ደግሞ የምናገኘው ቨርብ ነው። ቨርብ ደግሞ ድርጊት ነው። ኦብጀክት ምንድነች? ኦብጀክት ምንድነው? ድርጊቱ የሚደረግበትን ነገር። ለምሳሌ አሊ ሪድስ ቡክ፣ አሊ መጽሐፍት ያነባል አለን። በዚህ አረፍተ ነገር ውስጥ የድርጊቱ ባለቤት ማን ነው? ሰብጀክቱ አሊ ይሆናል ማለት ነው። ግሱስ ወይ ደግሞ ቨርብ ብንለው ምንድነው? ድርጊቱ የሚገልጽልን አሊ ምን ያደርጋል? ያነባል። ስለዚህ ማንበብን ሪድስ የሚለው ቨርብን ይወክላል ማለት ነው። ስለዚህ መጽሐፍት ምን ይሆናል? ኦብጀክት። ኦብጀክቶች ተጨማሪ መረጃ ይሰጡታል ለአረፍተ ነገሩ ማለት ነው። ስለዚህ በዚህ መንገድ ሲምፕል ሴንቴንስ እየመሰረት እንሄዳለን ማለት ነው። ስለዚህ ማንኛውንም አረፍተ ነገር ሲምፕል አረፍተ ነገር በመሰረት ከፈለጋችሁ የሆነ ሳብጀክት ተጠቀሙ፣ ከዛ ፕላስ ቨርብ አድርጋችሁ መመስረት ትችላላችሁ። እዛ ላይ ኦብጀክት መጨመር ትችላላችሁ።